ብዙዎችን ያስደነገጠው የሮናልዲንሆ የቃለ መጠይቅ ክስተት። አንድ ጋዜጠኛ ሮናልዲንሆን በቃለ መጠይቅ ላይ በእግር ኳስ ታሪክ ውስጥ ምርጥ ናቸው የምትላቸውን 5 ተጫዋቾች ጥቀስልኝ ብሎ ጠየቀው። ሮናልዲንሆም በራሱ አንደበት እንዲህ ሲል መለስ። በእኔ አስተያየት እውነቱን ልንገራችሁ የዘመኑ ምርጥ 5 ተጫዋቾች ፔሌ፣ አንደኛ ማራዶና፣ ሁለተኛ ሮናልዶ ናዛሪዮ፣ ሶስተኛ ሮማሪዮ እና አራተኛ ሜሲ ናቸው አለ። ታዲያ ብዙ ሰዎችን ያስደነገጠውና ያስገረመው በዝርዝሩ ውስጥ የተካተቱት ተጫዋቾች ሳይሆኑ ያልተካተተው አንድ ትልቅ ተጫዋች ነው። ይህም ተጫዋች ክርስቲያኖ ሮናልዶ ነው። ላለፉት 15 ዓመታት የእግር ኳሱ ዓለም ዋነኛ መነጋገሪያ ሜሲ ይበልጣል ወይስ ሮናልዶ የሚለው ክርክር ነው። ሮናልዲንሆ በዝርዝሩ ውስጥ ሜሲን አካቶ የ5 ጊዜ የባሎንዶር አሸናፊና የቻምፒየንስ ሊግ የዘመናት ኮከብ ግብ አስቆጣሪ የሆነውን ክርስቲያኖ ሮናልዶ ሙሉ በሙሉ መተው ለብዙዎች ትልቅ መደነቅን ፈጥሯል። ምርጫው አስደንጋጭ የነበረ ሲሆን የአጨዋወት ስልት ምርጫው በደንብ ሲታይ ግን አምስቱም ተጫዋቾች ወይም ፔሌ፣ ማራዶና፣ ሮናልዶ ናዛሪዮ፣ ሮማሪዮ እና ሜሲ የሚታወቁት በተፈጥሯዊ ችሎታቸው ነው። ክርስቲያኖ ሮናልዶ በበኩሉ በሚገርም አትሌታዊ ብቃቱ፣ በኃይሉ እና ግብ በማስቆጠር ፍጹም ብቃቱ ይታወቃል። ሮናልዲንሆ ራሱ በሜዳ ላይ አዝናኝና ጥበበኛ ስለነበር ከእሱ ጋር ተመሳሳይ የአጨዋወት ፍልስፍና ያላቸውን ተጫዋቾች መምረጡ ያስገርማል። በዝርዝሩ ውስጥ ካሉት 4 ተጫዋቾች መካከል 3ቱ ፔሌ፣ ሮናልዶ ናዛሪዮ፣ ሮማሪዮ የሀገሩ ልጆችና ጀግኖች ናቸው። እሱ ያደንቃቸው የነበሩ ወይም አብሯቸው የተጫወተ የብራዚል ተጫዋቾችን መምረጡ ተፈጥሯዊ ነው። በእውነቱ የምንጊዜውም ምርጥ ተጫዋች ለሚለው ጥያቄ አንድም ትክክለኛ መልስ የለም። የሮናልዲንሆ ዝርዝር የግል ምርጫው ነው። ይህ ዝርዝር እሱ በእግር ኳስ ተጫዋች ውስጥ ከፍ አድርጎ የሚያያቸውን ነገሮች ያንጸባርቃል። እነሱም የፈጠራ ችሎታ፣ ጥበብና የግል ድንቅ ብቃት አላቸው። አብዛኞቹ ደጋፊዎችና ተንታኞች ክርስቲያኖ ሮናልዶ የሌለበት ዝርዝር የተሟላ አይደለም ብለው ይከራከራሉ። ሌሎች ደግሞ እንደ ዮሃን ክራይፍ ወይም ዚነዲን ዚዳን ያሉ ተጫዋቾች መካተት አለባቸው ይላሉ።